ከሆነ ሶስን ለተወሰነ ጊዜ ለ20 ምናምን ቀን አቋረጥ። ከዛም በኋላ አንድ ቀን ድንገት ትሰበራለህ፣ ትሳሳታለህ። ከዛ በኋላ ነው ሪል አንድ ቀኖች አሉ ደግሞ በጣም ድክም ስልችት የሚላችሁ ቀን እነዛ ናቸው። ሰላም ፋሚሊ እንዴት ናችሁ? እስኪ ዛሬ ስለ ብዙ ቦታ ስለ የሰማችሁት ስለ ኮንሲስተንሲ እናወራለን በዛሬ ቪዲዮ። እስቲ ቪዲዮን ከመጀመር በፊት ለአንተ ኮንሲስተንሲን እንዴት አድርገህ ትረዳዋለህ? በአንተ ሪል ዴፊኒሽን ሶሻል ሚዲያ ላይ ያየው ምናምን ነገር ሳይሆን በራስ አንደርስታንድ ምን ብለህ ትረዳዋለህ? መጀመሪያ ኮሜንት ላይ ጻፍልኝ። ወደ ቪዲዮአችን ስንሄድ አንድ ነገር ሳናቋርጥ መቀጠል ምን ብዬ ያስባለሁ መሰላችሁ? አንዳንድ ጊዜ አሁን እኛ መድረስ የምንፈልገው ስኬታማ ሰዎች አሉ፣ የሆነ እነሱን መሆን የምንፈልጋቸው እነሱ እዚህ ለመድረሳቸው ባክግራውንድ ላይ ከፊት ለፊት ሶሻል ሚዲያ ላይ የምናየው ሳይሆን ባክግራውንድ ላይ ምን መከራን ምን ብዙ ሳክሪፋይስ አድርገው እንደመጡና እንደገና ኮንሲስተንሲ የኖሯቸው ምን ነገሮችን አድርገው ወደዚህ እንደመጡ ብናቅ ብዬ በጣም አስባለሁ። እና ኮንሲስተንሲ ማለት በላይ ሪል ዴፊኒሽን ኮንሲስተንሲ ሁል ጊዜ አንድን ነገር ሳናቋርጥ መቀጠል አንችልም። ኔቸር ምንድነው? አንዳንድ ጊዜዎች አሉ በጣም ይደክማቸዋል፣ ይደብራቸዋል፣ ትተኛላችሁ። መተኛት ብቻ የምትፈልጉበት ጊዜ አለ። ካልጋ መነሳት ሁሉ በጣም ይከብዳቸዋል። ከስራ መጣችሁ አሊያም ከክላስ ትመጡና የቤት ስራ መስራት፣ ማጥናት ወይ አዲስ ስኪል መማር ምናምን ለተወሰነ ያህል ጊዜ ታደርጋላችሁ ሳታቋርጡ። ቢያንስ ለአንድ ለ20 ለምናምን ቀኖች ታደርጉና የሆነ ሰዓት አንዳንድ ቀኖች አሉ ደግሞ በጣም ድክም ስልችት የሚላችሁ ቀን እነዛ ናቸው። እነዛ ቀናት የሁሉም ኮንሲስተንሲ የሚሉ ሰዎች ያችን ቀን አልፈዋታል። እኔ በራሴ ነው ያየሁት። አንዳንድ ጊዜ በጣም የሚሰለቸኝ ቀናቶች አሉ። ስራ መሄድ፣ ወደ ጂም መሄድ፣ እንደገና ስትሬቺንግ ኤክሰርሳይዝ አደርጋለሁ። ለባክ ካይፎስኮሎሲስ አለ እንደምታውቁት። ያኛው በየጊዜው ስትሬቺንግ ኤክሰርሳይሶችን ዴይሊ መስራት አለብኝ። ዴይሊ እሰራለሁ፣ ግን አንዳንድ ጊዜ በጣም ይሰለቸኛል። በጣም ቦሪንግ ነው። በጣም አንዳንድ ጊዜ በጣም ስልችት ነው የሚለኝ እና የዛን ጊዜ መተኛት ነው መተኛት ብቻ ነው ፈልገው። በቃ ዝግትግት አድርጌ ምንም ጥቅልል ብዬ ብርድ ልብስ ውስጥ ብተኛ ብዬ እመኛለሁ። እና እነዛን ቀናቶች በጥበብ ማለፍ ይኖርብናል። ኮንሲስተንሲ ማለት ለእኔ እነዛ ቀናቶች ቢመጡም ስቲል አንድ ቀን ድሮፕ ልታደርጉ ትችላላችሁ፣ ግን የሚቀጥለው ቀን እንደገና ልክ እንደ አዲስ ተነሳችሁ መቀጠል ስትጀምሩ ያ ኮንሲስተንሲ ነው ብዬ በእኔ አረዳድ እረዳዋለሁ። ያችን ቀን አለፈች፣ ችግር የለው በቃ ያ ተረሳ። ሶስም ከሆነ ሶስን ለተወሰነ ጊዜ ለ20 ምናምን ቀን አቋረጥ። ከዛም በኋላ አንድ ቀን ድንገት ትሰበራለህ፣ ትሳሳታለህ። ከዛ በኋላ ነው ሪል ኮንሲስተንሲን የሚታየው ማለት ነው። እውነት አንተ ኮንሲስተንሲ አለ ዲሲፕሊን አለ የሚባለው የዛን ቀን ነው። ያችን ቀን በቃ አንዴ ድሮፕ አድርጋል። በሚቀጥለው ቀን በቃ እኔ አንዴ ተሳስቻለሁ፣ ለእኔ አይሆንም ይሄን ነገር በቃ ቢቀርብኝ ብለህ ከምታቆም ይልቅ እንደገና እንደ አዲስ ተነስተ መቀጠል ስትጀምር ያኔ ሪል ኮንሲስተንሲ አለክ ማለት ይቻላል ማለት ነው። እና በእኔ አረዳድ ኮንሲስተንሲን በእንደዚህ አይነት መልኩ እረዳዋለሁ። እስቲ ሀሳብ አስተያየታችሁን በኮሜንት ላይ አስፍሩ። እናንተ ደግሞ ምን ያህል እንዴት ነው የምትረዱት? ሶሻል ሚዲያ ላይ ያያችሁት ሳይሆን በራሳችሁ እንዴት አድርጋችሁ ነው በራሳችሁ እይታ አመለካከት የምትገልጹት? እና ይሄ ፔጅ ሰብስክራይብ በማድረግ እኔን ማበረታታት ትችላላችሁ። ሞቲቬት ሆኜ ሌላ ቪዲዮ እንድሰራ ታነቃቁኛላችሁ። እና ደግሞ ስቱዲዮ እንደምታዩ ዛሬ እንደ በፊቱ ቤት ውስጥ አይደለም የቀረጽኩት፣ የስራ ቦታዬ ነው ቢሮሌ። እና ያበደ ስቱዲዮ መስላል፣ ግን የስራ ቦታዬ ነው። ወደፊት ደግሞ ከእግዚአብሔር ጋር የራሳችን ስቱዲዮ ይኖረናል። እስከዛ ከኔ ጋር ይህን ጆርኒ መከተል የምትፈልጉ ሰዎች ሰብስክራይብ ማድረግ ትችላላችሁ። ፒስ አውት።